ውዶች እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም፣ ሁሉ አማን ነው ወይ? እኔ ያለው ክብሩ ይስፋ ለመድኃኔዓለም ሁሉ ሰላም ነው። ሰላማችሁ በዚህ ተረፍረፍ ይበልኝ የኔ ውድ እህቶች፣ እንዴት ነው ስራ፣ ጤንነት፣ ህይወት ሁሉ ሰላም? እኔ ያለው ክብሩ ይስፋ ለመድኃኔዓለም ሁሉ ሰላም ነው። ሰላማችሁ በዚህ ተረፍረፍ እንዲልልኝ ባለሙሉ ተስፋ ነኝ። የኔ ውድ ላይክ ሸር እያደረጋችሁ አበረታቱኝ። እና ለሮመዳን ደግሞ የሰራሁት ይሄን ይመስላል። የዛሬው ጅማሬ ነው፣ ይቀጥላል እንግዲህ ሙስሊም እህቶች እንኳን አደረሳችሁ ለሮመዳን ጦም። ክርስቲያን እህቶችም እንዴት ነው ወርሃ ጦም እንዴት እያደረጋችሁ ነው? እንግዲህ ጦሙን የሰላም የፍቅር የአንድነት ያርግልን፣ ሀገራችንን ሰላም የሚመልስልን፣ እኛንም በስደት ደግሞ ጠብቆ በሰላም ሀገራችን እንዲያስገባን ምኞቴ ነው እና ውዶቼ ሙስሊም እህቶችም ዱዓ እያረጋችሁ ክርስቲያኖችም ጦለት እያረግን በጦም በስግደት በእናስብ ሀገራችን እላችኋለሁ ውዶቼ። እና እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው ወይ? እኔ ያለው ክብሩ ይስፋ ለመድኃኔዓለም ሁሉ ሰላም ነው። ሰላማችሁ ብዝት ተረፍረፍ ይበልኝ እና ይሄን ይመስላል። ቪዲዮ ላይክ ሸር እያደረጋችሁ አበረታቱኝ የኔ ወዶች። እኔም ያለው እኮ ግን ቪዲዮ ስለቅሜልኝ የለም እግዚአብሔር 3 ወይ 4 ወይ እንደዚያ ነው የለም። እስቲ ሸር ሸር እያደረጋችሁ አበረታቱኝ። እኔ ስህታችሁ አይደለሁ፣ እኔ ስህታችሁ አይደለሁም። አበረታቱኝ፣ ሸር አድርጉልኝ በቀንነት ማለት ነው። ያው ከጎን የሆናችሁ አይዞሽ በርቺ ጠንክሪ ብላችሁ ደግሞ ለምታበረታቱኝ እህቶች ምስጋና የላቀ ነው። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ እና እኛው በእኛው እንገዳደፍ። ቪዲዮ ስንለቅ እንተያይ። እኔ አላልፍም፣ እግዚአብሔርን ከመጣልኝ አይቼ ነው። ግን እኔ ቪዲዮ ስለቅ ብዙም እይታ የለው ማለት ነው። 4 ሰው 5 ሰው ከዚያ በላይ ሰው የለኝም። ለምን እንደሆነ ያላውቅም። እና የኔ ውዶች ላይ በላይ ስገባ ይሻላል እንጂ ላይ በላይ ስገባ ተመስገን ነው። ያው አለ ማለት ነው። ይመጣሉ ቪዲዮ ስለቅ ግን አይታዩም። ለምን እንደሆነ ያላውቅም። እና የኔ ውድ እህቶች አበረታቱኝ፣ ሁሌም ከጎን ይሁኑልኝ። እኔም ያው ከጎናችሁ ነኝ እስካለሁ ድረስ። ቪዲዮ ስለቁ ላይ ብትገቡ እመጣለሁ። ቪዲዮ ስለቁ ደግሞ ኮሜንት ላይ ስታስቀምጡ በኮሜንቱ ገብቼ የቪዲዮአችሁን አጫውታለሁ በታማኝነት ማለት ነው። እንደዛ ካላልን እኛ ካልተረዳዳን እኛ ካልተሳሰብን እኮ ማንም አይመጣልንም። እና ሀገራችንን ሰላሟን መልሶልን እኛንም ደግሞ ከመዳም ኩሽና ይገላግለን። ሀገራችን ገብተን እንደዚህ ለፍተን ነበር፣ እንዲህ ተሰቃይተን ነበር፣ ቆጠረልን ለማለት ያብቃን። ከምንም በላይ ጤና ነው እና ጤናችን ይስጠን። ራሳችሁን ጠብቁ። ሮመዳን ዘይቱን ምኑን እላችኋለሁ የኔ ውዶች። ዘይት ስጠብሱ ምን ስትሉ ታጠንቅቃችሁ የኔ ውድ ነገሮች እና ዝም ብዬ ነው እንደው እንጂ የረባ ነገር አይደለም። በጁበን ነው የሰራሁት። እንግዲህ ጅማሮ ነው፣ እንቀጥላለን። እንግዲህ ይህን ይመስላል። አበረታቱኝ የኔ ውድ እህቶች፣ እግዚአብሔርን አበረታቱኝ። ሰዓቱም እምቢ ብሏል። ገና ነው እንግዲህ 8 ወሬ ዋና ካስደረግኩት 8 ወሬ ነው። ሰዓቱም እምቢ ብሏል እና አበረታቱ። ሰዓት ሸር አድርጉልኝ። ሸር ሲደረግ አሪፍ ነው አሉ አንዳንድ እህቶች። ሸር ሲያደርጉልኝ በጣም አሪፍ ነው አይታለው ምናምን እና ራስ በራሳችን እንተባበር፣ እንተጋገዝ። ባህላችን ነው እኮ ማርያም። ራስ በራስ መተጋገዝ ባህላችን ነው እና ውዶቼ ለምታረጉልኝ ሁሉ ነገር ምስጋና የላቀ ነው። እኔ እንጃ ቃላት የለኝም። ከጎን የሆናችሁ አይዞሽ በርች ጠንክሪ ምናምን ብላችሁ ለምታበረታቱኝ ምስጋና የላቀ ነው። የኔ ውድ እህቶች ክበሩልኝ። ፈጣሪ በያላችሁበት ይጠብቃችሁ፣ ይጠብቀን፣ የልባችንን መሻት ይሙላልን፣ ሀሳባችንን ያሳካልን፣ ከፍ ከፍ ያድርገን እና ሀገራችንም ቢሆን ገብተን
ሰላሟ ተተመለሰልን መስራት እንችላለን። የማይሰራ ነገር እኮ የለም፣ ይሰራል ሁሉም ነገር ማለት ነው። ገንዘብ ቢሞላ ቢተርፍ ዋናው ጤና ነው እንጂ ብንሞት እኮ ይዘነው አንቀበርም፣ ጥላ ነው የምንሄድ ሁሉንም ነገር ማለት ነው። እና በያለንበት ተመስገን እያልን ያለንን ይባርክልን እያልን ጠዋለት እያረግን ሙስሊም እህቶችም ድዋ እያረጋችሁ ባለን እንኑር። ጊዜያችን እኮ ይሄን ቀን ነው የምትሄዱ ብሎ አልነገረንም። ነገ እንሞት ተነገ ወዲያ እንሞት አናውቀውም፣ ግን ጊዜያችንን ባናቃጥል አሪፍ ነው እላችኋለሁ ውዶች። እና ይሄን ነው የምላችሁ። ሸር እያረጋችሁ እስኪ ስንት ላይክ ስንት ኮሜንት እንደማይ እንደምታስደስት ተስፋልኝ። ውድ እህቶች ኮራባችኋለሁ፣ እወዳችኋለሁ፣ አከብራችኋለሁ። ኑሮልኝ የእኔ ድምቀቶች። በጣም ነው የማመሰግነው ውዶች። እና ይሄን ይመስላል ስለፋፋበት የቆየሁት ማለት። ካሜራው ግን ይሄኛው ስልክ በጣም የሚያስጠላ ካሜራ ነው፣ አያምርም። እናመሰግናለሁ፣ አመሰግናለሁ የኔ ውድ